የሟች ቀነኒ አዱኛ ጉዳይ ብዙ ነገሮች እያሰማን ቀጥሏል። ዛሬ ደግሞ የተሰማውን ወደ እናንተ እናድርሳችሁ። በቀነኒ አዱኛ አሟሟት ዙሪያ ከዋትስአፕ ላይ የተገኘውን የጽሑፍ መልእክት እናድርሳችሁ። ሐሙስ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በምንድን ነው የተጣሉት? በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ የላትም ልጅ ልውለድ ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንከና አይጠፋብንም አይደለ? በህይወት ስንኖር፣ በትዳር ውስጥ፣ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ለምራት ይችላል። ልውለድ ስትለው አያትወልድም ማለት በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? አንዱ አለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ያጠፋችው። ግን ዝም ብላ ራሷን አታጥፋም። የሆነ ነገር የተነጋገሩት ነገር ምናምን ሊኖር ይችላል። እውነታው ያለው አንቺ የምትይው እሷ ናት ራሷን ያጠፋችው ነው እያልሻለሽው? እኔ እሷ ራሷን ታጠፋለች ብዬ አላስብም። እና እንደዚህ የምታደርግ ልጅ አይደለችም። እንዴት ነው አንቺ ታዲያ እሱ ተኝቶ ራሷን አጠፋች አልሽ እኮ አንቺ ከየት አመጣሽው? ይሄን ልንገርሽ፣ እሱ የገባው 10 ሰዓት ነው። እሷ የሚያጠፋችው ራሷን 10 ሰዓት አይደለም 10 ሰዓት ከምናምን ነው ቢያንስ እሷ ራሷን ያጠፋችው የተባለው ማለት ነው። በተባለ ነው። ጓደኞቹ ደውለው ምንድን ነው ሲሉ ምንድን ነው የተፈጠረው ምናምን ብለው ሲጠይቁት አይ እኔ ከገባው በኋላ ምናምን ተኝቼ አልፋኝ ስትሄድ አይቻለሁ፣ ግን ራሷን ታጠፋለች ብዬ አልገመድኩም ምናምን ብሎ ለጓደኛው ሲነግረው ሰምቻለሁ እኔ በስልክ ማለት ነው። ቆይ አንቺን በደንብ ነው የምፈልግሽ። በደንብ እንዳትወጪ፣ ስልክም ከደወሉልሽ እንዳታነሺ። ይሄ ይኸውልሽ ለሁሉም ጥሩ ነው። ኦኬ ቆይ አንቺ ይኸውልሽ እንግዲህ ታውቂያቸዋለሽ፣ ከአንዱ ዓለም ጋርም ንግግር አለኝ ብለሻል። ስለዚህ አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ያጠፋችው ነው እያልሻለሽ። ይሄንን የሰማሽው ከጓደኞች ምናምን አደውሉባት አልሰማሁም። አንቺ ያልሽ ያለሽው አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሽ ያለሽው። አንዱ ዓለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል ውዴ። ኦኬ አብሮ እንዳሉ ጋር ሲያወራ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጠፉ ልጆች ናቸው ምናምን ብለው ሲሉ እኔ ሌሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች፣ አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን አለም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒና እሱ ጋር እሱ መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ደሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘወይ ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። እንደዛ ብሎ ነግሮናል እሱ። ከዚህም በፊት የሆነ ጊዜም ራሷን ታጠፋው ነበረ ምናምን ደርሼላት ነው ምናምን ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልሰማም ነበረ። ግን እሱ ነው የነገራችሁ ራሷን ለማጥፋት እንደምትፈልግ? አዎ ራሱ ነው የነገረ። አንቺ ምክንያቱም እሱ ሊፈታት ይፈልጋል፣ እሷ ደግሞ አትፈልግም። ኦኬ እስቲ እና ታዲያ አንቺ አሁን ይሄ ከባድ ነው። እስቲ ግን ቆይሜ እኔ ምለው አንቺ ከሁለቱም ጋር ቀረቤታ አለሽ አይደል? ከሁለቱም ጋር የቤት ነገር እኮ ነው። አሁን ይሄ የቤት ውስጥ ጉዳይ ነው። የልጃችንን ጉማ እሱም እስር ቤት ውስጥ ተቀፈንድዶ በማያውቀው ነገር በሌለበት ነገር እስር ቤት ውስጥ ታፍኖ ታስሮ መከራውን እንዲበላ አንፈልግም። እሷም ደመ ከልብ ሆኖ እንዲቀር አንፈልግም ነው። ስለዚህ እውነቱን እንፈልጋለን ነው። በቃ የኦሮሞ ሬሳ በቃ እቺ ምድር ፊንፊኔ ላይ በቃ በዛ። ኦሮሞ መኖር አልቻለም። በቃ በተለይ ፊንፊኔ ላይ አልቻለም። እውቀት ያለው ምሁሩ፣ አርቲስቱ፣ አክተሩ መኖር አልቻለም። እየተገደለ ነው።
ይሄ ደግሞ ዋነኛው ነው። በቃ ባለሀብት ሲኖረን ነው። እሱም ባለሀብት የለ ኦሮሞ ባለሀብት የለውም ሲጀመር። ግን ባለሀብት እንደ ድንገት አንዳንድ ባለሀብቶች ድንገት ያሉ ካሉም እነሱም ስቃቸውን እየበሉ ነው። በየቀኑ እስር ቤት አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ሲታሰሩ፣ አንዴ ሲወጡ፣ አንዴ ተጠርጥረሃል በኦነግ ሸኔ እየረዳ ነው እየተባለ እንትን እየተፈለገበት ሰበብ እየተፈለገበት ስቃዩን እንደበላ ምንም ፊንፊኔ ውስጥ ኦሮሞ መኖር አልቻለም። ያንን ደግሞ በትንሽ ጊዜ ውስጥ የምናስተካክለው ነገር ነው። ችግር የለም የተሰራበት ነው ነው። ስለዚህ አብረናቸው ቡና ስንጠጣ ስለምንውል እናቃታለን፣ እናወጣታለን፣ መርዟን እናወጣታለን። ነበረ የመጣው ደግሞ 10 ሰዓት ምናምን አካባቢ ነው የተባለው። እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ፣ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ ነው የተባለው። እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋሉና ስጠይቃቸው ምንድን ነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንን ነው ያለን። እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት። ግን ዋኖፊ በዚህ ያክል እርግጠኛ ሆኖ እሷ ማውራት እንትን ነው። ቆይ ወጣች፣ አስወጧት፣ እንድትወጣ አደረጓት። ሲፎኮቱ ዴቢ ትመለስ እና እሱ ነገር ቢጣራ የተሻለ ነው። ዋኖፊ ፌስቡክ ላይ መቡ ፌስቡክ ላይ ብዙ ነገር እየተባለ ነው። ፌስቡክ ላይ አሁን እኔ መቡ ያልወደድኩት ነገር ምንድን ነው መሰለህ? ፌስቡክ ላይ እሱን ታርጌት እየተደረገ ነው። ቢኮዝ ኢላ ጀሪቲ ላይ ባየ ሙጫ ከነበርባቸው ሰንስ እንገራጅራ አሁን እሷን ራሱ ለዛ ነው እሷ ራሱ እንዴት ከጀርባ ማን አለ ዳሱ አወነ ነው ገባ አመቀበዴ ነው ጨቲ ይሄ እስቲ ዘራ ያቆባል እንትን አናርገው እንዴ ፖለቲካ አናርገው እንጂ ኖ አንደም ላይ ፖለቲካ የምናደርገው ነገር የለም። እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ? ያጠፋ ሰው መያዝ አለበት። እሱን ካጠፋው ግን ካጠፋማ ነው። ግን ይወል እንደሱ ሳይሆን ይወል አንዳንዴ ምን ያደርጋል ሲፈልጉት ስለነበረ ፖክስ ያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ። እሱ the main thing እሱ ነው። በቃ እሱ መግባት አለበት እስር ቤት ውስጥ they will do anything any drama any talk ሊያደርጉ ይችላሉ። እሺ እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ? እሱ ነው ፖይንቱ። ገባሽ? ያ ፖይንቱ እዛ ላይ ነው። ለምን ሳይጣራ እቺ ልጅ እንዴት ነው ከአምስተኛ ላይ ራሷን ልወረወረ የቻለችው? መወርወሯንስ ማን አረጋገጠ? ሬሷ በምን አይነት መንገድ ነው ሌላ ቦታ ተገላ ነው የተወረወረችው የሚለው ነገር መረጋገጥ አለበት። ገባሽ? ልጁንም ታርጌት ሊደረግ ይችላል። አንዳንድ ነገሮች ስላሉ ሙጫኑ ጀላ ልጁን ለመብላት ፈልገው መንገድ አጡ። በጣም ብዙ ጊዜ ሞከሩ እንደንደኛ አማ ኢሼዳን ታርጌት ኮደኒ ኢላል እንደዚህ አይነት ወሬ እያሰራችሁ ነው። በቃ ልጁን አሁን እስር ቤት ላይ ያበሰው አስታውሻለሽ? ከዚህ በፊት አልበም ላይ ታርጌት ፕሮፓጋንዳ ነበር የዘፈነው ታሪክ